አባቶች እኔ ልጃችሁ ያለውት በአረብ ሀገር ነው እና ስዕል አድኖ አለኝ መጀመሪያ ስገዛው የት እንደምቀመጥ ሳላቅ ነው የገዛሁት በዚህም ጥፋተኛ ነኝ በኋላ ግን ትምህርት ሰማ ስለ አድኖ ከመኝታ አይቀመጥም የሚል ሰማው ከዛ ጸሎት ሳረግ ብቻ አወጣዋለሁ ጸሎት ካደረኩ በኋላ ደግሞ መጽሐፍ ቅዱስ ውስጥ አስቀምጣለሁ ከዛ ደግሞ ማርታ የእመቤታችንን ስዕል በተቀበለች ጊዜ አስጊጣ ማንንም ሰው እንዳይነካት አትፈቅድም ነበረች እና ጸሎት ከጨረስን በኋላ ፊትን ስለ አድኖ መሳለም ክፋት አለው ማለት ነው እኔ መሳለም ልቤ ይወዳል ይህንን ስሰማ ግን አቆምኩኝ እንዲያውም ጉሮሮዬን እያመመኝ የቅዱስ ገብርኤል ስለ አድኖ ጉሮሮዬ ላይ ሳረገው ስለሚተወኝ አንገቴ ላይ አረግ ነበር አሁን ግን በፍጹም በእጄ ለመንካት እንኳን በጣም እፈራለሁ አሁን ምን ትመክሩኛላችሁ አባቶቼ እመቤቴ ከነልጇ ከክፉ ተጠብቅልኝ ብለዋል ያው ትንሽ እየጽፋቸው ተደራራቢ ተጣባብቆ ስለሆነ ለዛ ነው ለመለየት ያስቸገረው ያስተካከልኩ ነበር ለስዕል ያስተማረውን ትምህርት አይተውታል ማለት ነው ጥያቄያችን ምናልባት ካላዩት ደግሞ ያው ጥሩ ነው ስዕል ክቡር ነው ቅዱሳት ስዕላት ነው የተቀደሰ የተለየ የተከበረ ነው ካሳሳሉ ጀምሮ ማለት ነው ሥርዓተ አምልኮ ምንፈጽምበት ነው ቤተክርስቲያናችን በቤተ መቅደስ ውስጥ በመንበሩ ላይ የምታደርገው ስዕል አድኖ የእናትና የልጅ ስዕል ማለት ነው ከዛ ይጀምራል እኔ እነዚህን አራት ነገሮች ቢያደርጉ አድማጫችን የመጀመሪያው ትክክለኛ ስዕል ለሁሉም እንዲሆን ነው መጀመሪያ ትክክለኛ ስዕል ማግኘት አለው ትክክለኛው የቤተ ክርስቲያንን ዶግማ ቀኖና የጠበቀ የተነቀቀ ስዕል ይሄውን ግልጽ ነው እኛም የሰራነው አለ እነ ሳሊ ኃይለ ማርያም የራሳቸውን ብሎክ ስላለ አስቀምጠናል እዛ ላይ ቼክ ማድረግ ይቻላል ሁለተኛ አለማብዛት ነው ስዕል አለማብዛት አሁን አንዳንድ ሰው በየገዳሙ ሲሄድ ስዕል ይገዛል እና የሚያስቀምጥበት ቦታ እስኪጠበው ድረስ ማለት ነው ስለዚህ መምረጥ ያስፈልጋል ሁሉ ጊዜ የሚመረጠው አንድ ስዕል የእናትና የልጅ ስዕል ጌታችን አለ እመቤታችን አለች መላእክት አሉ ከዛ ደግሞ አንድ ወይ ሁለት ቦታ ካለን መጨመር እንችላለን ስዕል አለማብዛት ሁለተኛው እሱ ነው ሶስተኛ ቦታ መምረጥ ስዕል የምናስቀምጥባቸው ቦታ ቢቻል መኝታ ቤት አይደረግም ትክክል ነው የመኖሪያ ቤታችን ሲሆን ለብቻ የጸሎት ቤት ካለን የጸሎት ቤት እናደርጋለን ካለዛ ደግሞ ኮርነር ላይ ባለን አንድ ክፍልም ቢሆን ማለት ነው ለስዕል ብቻ የሆነች ነገር ማመቻቸት ጠረጴዛም ሊሆን ይችላል ምንም ሊሆን ይችላል በመጋረጃ ሸፍነን ምን ቆምባት ቦታ ማለት ነው ለኛ ያቺን እንደ መቅደስ ምን ቆጥራት የተለየሽ ቦታ ማመቻቸት ግድግዳ ላይ ሊሆን ይችላል ምንም አማራጭ ከሌለን ግን መኝታ ቤት በተለየ ባልና የሚስት መኝታው ንጹህ ነው ስለሚል አስቀምጠን ጸሎት ብንጸልይ በራሱ ክፋት የለውም እህታችን በስደት ስለሆነ ያለችው የራሷ የሆነ መኝታ ቤት የላትም የራሷ የሆነ ቤት ስለሌላት ሰዎቹ በሰጧት ነው ስለዚህ ያንን ስዕል መጠቀም ትችላለች መኝታ ቤቷ ውስጥ የሚከለክላት ነገር የለም አንዳንድ ቦታ ላይ እንደውም ተንቀሳቃሽ እንደ ቁም ሳጥን አይነት ምትከፈትና ምትዘጋ ውስጥ ወጣት ስዕላትን ያደርጋሉ ከዛ ይዘጉታል ቁም ሳጥኑን ጸሎት መጸለይ ሲፈልጉ ከፍተው በዛ በቁም ሳጥኑ ፊት ሆነው ጸሎት ጸልየው በስነ ስርዓቱ ስርዓት አምልኮታቸውን የሚፈጽሙ ምዕመናን እንዳሉ አቃለውና ሌላው ግን ስዕልን በመሳለም ያገኙትን ነገር ነግረውናል የቅዱስ ገብርኤልን ስዕል አንገቴ ላይ ሳደርግ አንገቴን አሞኝ ነበር አሁን ግን ማድረግ አልቻልኩም ስዕልን መሳለም እና ማሻሸት ተገቢ ነው ነገር ግን የስዕሉን ክብር በማይነካ መልኩ ማለት ነው ቀለሙ እንዳይለቅ ቆሻሻ ስዕሉ ላይ እንዳይሆን ተጠንቅቀን አሁን አንዳንድ ቦታ በመስታወት ውስጥ ያደርጉታል ላምኔት ደግሞ ያደርጉታል በላስቲክ ያሽጉታል ማለት ነው በድጋ አድርገ ሰውነትን ብታሻሸው ምክንያቱም ከስዕሉ ጋር የሚያገናኘን መንፈሱ አይደለም መንፈስ ነው የእግዚአብሔር መንፈስ ነው የሚያገናኘንና በራሱ ችግር የለውም እጃችንን ማሻሽተን እጃችን ላብ ሲሆን አሁን አንዳንዴ ቤተክርስቲያን ላይ ከፍ ተደርገው ካልተሳሉ በስተቀር ስዕላት ግድግዳ ላይ ያሉ ስዕሎች አይተቆና ሰው እጁን ሲተጠቅሞ ስዕሉን በሚነካበት ጊዜ ላቡ አቧራው ቆሻሻው እዛ ላይ ይሆንና ቀለሙ እየለቀቀ እድሜው እያጠረ ይመጣል ማለት ነው የስዕሉ ያ እንዳይሆን ነው ስዕሉን መጠበቅ ነው ማርታም ያደረገችው እኮ የነሐስ ብረት ሰርታ ሰዎች በእጃቸው እንዳይነኩት እንዳይቆሽሽባት እንጂ ያ ነሐሱን እኮ ይነኩታል ይዳስሱታል እንጃ ስዕሉ ግን በብራናም ይሁን በወረቀት በጨርቅም ይሁን የሚሳለው በቀለም ስለሆነ የሚሳለው እንዳይለቅ ጥንቃቄ ከማድረግ አኳያ እንጂ ስዕሉን ከማርከስ አኳያ አይደለም ስለዚህ ጥንቃቄ አድርገው በለመዱት መሰረት እንደምነታቸው ስለሆነ የሚደረግላቸው ቢሳለሙት ቢተሻሹት በራሱ ክፋት የለውም